ስለ አድዋው ዘማች ስለ ጦረኛው መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ምን ያህል ያውቃሉ? መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በአዲስ አበባ ሀገረ ስብከት በተለምዶ ፒያሳ እየተባለ በሚጠራው ስፍራ የሚገኝ ቤተክርስቲያን ነው። ከዳግማዊ ምኒልክ አደባባይ ፊት ለፊት ገዳም ሰፈር፣ ሁዌ በረሃ፣ ጣሊያን ሰፈር በመባል በሚታወቁ አካባቢዎች የተከበበ ቤተክርስቲያን ነው። ደብሩ በስተመሃል ሰሜን አቅጣጫ የሚገኝ ሲሆን ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ደግሞ በ1.7 ኪሎ ሜትር ርቀት ላይ ይገኛል። መናገሻ ተብሎ የተሰየመውም ንግሥት ዘውዲቱ እና አፄ ኃይለ ሥላሴ የንግሥና ዘውዳቸውን የደፉት በዚህ ቤተክርስቲያን ስለሆነ ነው። ለሥርዓተ ንግሥናው በተጨማሪ ታሪካዊ ክብሩን ስላገኘለት መናገሻ የሚለውን ስያሜ የተሰጠው በዚህ ምክንያት ነው። ገነተ ጽጌ ተብሎ የተሰየመው ደግሞ ጽጌ ማለት አበባ፣ ልምላሜ፣ ቆጽል ማለት ሲሆን የአበባ ልምላሜ ደብር ለማለት ነው። በገነተ ቆጽል ልምላሜ አበባ አለና ቤተክርስቲያኑ እጅግ ዕድሜ ጠገብ በሆኑ የተለያዩ እጽዋት የተከበበ መሆኑ ነው። የተከበበበትም ቦታ አባ ኢያቆብ ወይም አባ ሞንሲኞር ታውሪስ የተባሉ ፈረንሳይ ሚስዮኒ የተያዘ ነበር። የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በታነጸበት ቦታ ላይ በ400 ዓመት ገደማ ቤተክርስቲያን ተሰርቶበት እንደነበረና ግራኝ አህመድ በተነሳ ወቅት እንዳቃጠለው ኤሚል ፊውቸር የተባለ የውጭ ሀገር ታሪክ ጸሐፊ ገልጿል። አባ ኢያቆብ በጥንት ቤተክርስቲያን ፍራሽ ላይ ቤተክርስቲያን መስራት አለብኝ ብሎ ሲያስብ ነበር። ንጉሥ ምኒልክ ቦታውን የቅዱስ ጊዮርጊስ ቤተክርስቲያን ለማስራት አሰቡ። አባ ኢያቆብም ነገሩን ተቀብለው በአትክልት የተሞላ ግቢውንና ቤቱን ለቆ ሄደ። በዚህ መሰረት እንደ አውሮፓውያን አቆጣጠር በ1886 ዓ.ም የቅዱስ ጊዮርጊስ ጽላት በአንድ አነስተኛ ሕንፃ ውስጥ እንዲቀመጥ ተደረገ። በዚህ ዓመት ደግሞ አፄ ምኒልክ ባሰሩት ትልቅ የሳር ክዳን ሕንፃ ውስጥ ተቀመጠ። ሐምሌ 23 ቀን 1877 ዓ.ም ታቦተ ቅዱስ ጊዮርጊስ ወደ አባ ኢያቆብ ቤት ወይንም በመቃኝነት ገባ። አፄ ምኒልክ ለታቦቱ የሚሆን ሌላ መቃኛ አሰሩ። ስራውም ከአድዋ ጦርነት በፊት ተጠናቆ መስከረም 23 ቀን 1888 ዓ.ም ታቦቱ ወደ አዲሱ መቃኛ አስገቡ። ታቦተ ቅዱስ ጊዮርጊስ በብዙ ጦርነቶች አብሮ ዘምቷል። ለምሳሌ በ1888 ዓ.ም ወደ አድዋ ዘምቷል። በዚህ ጦርነት ጊዜ የተማረኩ የፋሽስት ኢጣሊያ ወታደሮች ቅዱስ ጊዮርጊስ በፈረስ ሆኖ ሲዋጋ አይተነዋል ብለው ተናግረዋል ይባላል። በጥቅምት ወር በ1906 ዓ.ም ከራስ ተፈሪ ጋር ወደ ሰገሌ ዘምቷል። በድጋሚ በ1928 ዓ.ም ደግሞ ወደ ማይጨው ተጉዟል። አፄ ምኒልክ ወደ አድዋ ሲዘምቱ መጀመሪያ ወደዚህ ቤተክርስቲያን መጥተው ጸሎት አደርሰው ከድሉም ሲመለሱ ዋናውን ሕንፃ ቤተክርስቲያን ሊያሰሩ ስለት ተስለው ነበር። ከአድዋ መልስ አንድ ዓመት ቆይታ በኋላ የካቲት 23 ቀን 1899 ዓ.ም አፄ ምኒልክ መኳንንቱንና ሕዝቡን በተሰበሰቡበት በአቡነ ማትያስ መሠረት ተጣለ። ሥራውን ለማፋጠን አፄ ምኒልክ የጢስ ባቡር ከአውሮፓ አስመጥተው ነበር። የደብሩ መገንቢያ ድንጋይ የተመላለሰው በዚህ የሰርኪስ ባቡር በሚባል ኢትዮጵያ ለመጀመሪያ ጊዜ በሆነ የባቡር መኪና ነበር። በዳግማዊ ምኒልክ ቤተ መንግሥት እስከ ቤተ ክርስቲያን የሚደርስ መንገድ ተሰርቶ ነበር። በመሃሉ አፄ ምኒልክ ቢታመሙ ተወካይ ሥራውን ቀጠለ። የቤተ ክርስቲያኑ አርክቴክት አርፋንዲስ የተባለ ግሪካዊ ሲሆን መሐንዲሱን ደግሞ ሙሴ ቃዝኛ የተባለ ጣሊያናዊ ነበር። የግንባታው ወጪ አብዛኛውን የተሸፈነው በመንግሥት ነው። አፄ ምኒልክም 40 ሺህ ብር አውጥተው ጉልላቱን ወይንም ዶሙን የተሰራበትን ብረት ከፈረንሳይ በመጣ ብረት ነበር። ድንጋዩን ደግሞ በተለያዩ ቦታዎች በአህያና በበቅሎ በሚጎተት ጋሪ ተጭኖ ቀርቧል። የመጀመሪያውን ስዕል የሳሉት አረቃ ህሩይ የተባሉ ሰው ናቸው። የአድዋ ድል ብሔራዊ ደረጃ መከበር የጀመረው በዚሁ ደብር ነበር። እንደ መርሄ ሐዘን ወልደ ቂርቆስ ከሆነ ቤተ ክርስቲያኑ ቅዳሴ ቤት የካቲት 23 ቀን 1904 ዓ.ም
ሊከበር ሕንፃው ተፈጽሞ ነበር። ይሁን እንጂ የፍጻሜ ሥራው የቀረው ይመስላል በበዓሉ የተከበረው የሚመለከተው ሁኔታ ነበር። በመካኒሳ ሜዳ ድንኳን ተተክሎ ሚያዝያ 22 ቀን ታቦቱ ከመቃኛ ወርዶ አደረ። ካህናት በዚያው ማህሌት ቆመው አደሩ። የበዓሉ ዕለት ልጅ ኢያሱ እና መኳንንቱ መጡ። ረፋዱ ላይ ነጋሪት በበቅሎ ተጭኖ የተጎሰመ ጉዞ ወደ አራዳ ጊዮርጊስ ሆነ። ውደትም ሆነ። አቡነ ማትያስ ካሳረጉ በኋላ 23 ጊዜ መድፍ ተተኮሰ። በ1894 ዓመተ ምህረት የአድዋ ድል 7ኛ ዓመት በዚህ ቤተ ክርስቲያን ሲከበር 60,000 ሰዎች የተጋበዙበት ሲሆን 8,000 ከብት ታርዷል። ይሁን እንጂ በ1906 ዓመተ ምህረት አጼ ምኒልክ ቢያርፉም ግንባታው ገና አልተጠናቀቀም ነበር። በ1909 ዓመተ ምህረት ያስፈጸሙት ልጃቸው ንግሥት ነገሥታት ዘውዲቱ ናቸው። በዚሁ ደብር በ1909 ዓመተ ምህረት ንግሥተ ነገሥታት ዘውዲቱ በ1923 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ዘውድ ጭነውበታል። በ5 ዓመት የጣሊያን ወረራ ወቅት በአድዋ ጦርነት ቂም የያዘው ጣሊያን ቤተ ክርስቲያኑን ለሚያፈርስበት ምክንያት ፈልጎ ነበር። በ1930 ዓመተ ምህረት የካቲት 12 ቀን በግራዚያኒ ላይ ቦምብ በወረወሩ ምክንያት አድርጎ የአርበኞች መደበቂያ ነው በማለት ቤተ ክርስቲያኑን ጋዝ አፍሶ አቃጠለው። ቤተ ክርስቲያኑ በውጭ ይልቅ ውስጣዊ ክፍሎቹ ተጎድተው ነበር። ግምጃ ቤቱ ሲቃጠል ብዙ መጽሐፍትና ፋይሎች ተቃጥለው ወድመዋል። የቤተ ክርስቲያኑ ስዕሎች ሙሉ በሙሉ ተቃጥለው ነበር። ይህ አልበቃ ብሎት ጣሊያን የመቅደሱን ግድግዳ ጥቁር ቀለም ቀብቶት ነበር። ቀለሙ ሙሉ በሙሉ የለቀቀው አጼ ኃይለ ሥላሴ 25ኛ የዘውድ በዓል ሲያከብሩ በተደረገ እድሳት ነበር። ከፊሉ ካህናት ሲታረዱ፣ ከፊሉ ታስረው ወደ ሞቃዲሾ ተወስደው ነበር። ሌሎቹ ደግሞ ብዙዎቹ ተሰደዋል። ታቦቱ ግን መምህር በየነ ወልደ ዮሐንስ በተባሉ ካህን አማካኝነት ራስ አበበ ወልደ አረጋይ ወደ ነበሩበት ሰሜን ሸዋ ጎሽ ባዶ አጼ ዋሻ ማርያም በድብቅ ስለወሰዷቸው አልተገኘም። የተመለሰውም ከድል በኋላ ግንቦት 23 ቀን 1934 ዓ.ም ነበር። አሁን ያለው ስዕሎች የተሳሉት በአቶ እምአላፍ ህሩይ የተከበሩ የአረም ሎሬት አርቲስት አፈወርቅ ተክሌ በአለቃ መዝሙር ነው። መጋቢት 27 ቀን 1941 ዓ.ም ከፍተኛ የክርስትናና የእስልምና ሃይማኖት መሪዎች፣ መሳፍንታት፣ ንጉሳንና ቤተሰቦች፣ መኳንንት፣ ታላላቅ ሰዎች በዚህ ቤተ ክርስቲያን ቅጽር ግቢ ውስጥ ተሰብስበው ስለ ዓለም ሰላምና ኤርትራና ኢትዮጵያ ጋር ስለምትቀላቀልበት ሁኔታ ውይይት፣ ንግግር፣ ጸሎት አድርገዋል። ደብሩ በ1963 ዓ.ም ቤተ ክርስቲያኑ 467 ጋሻ መሬት መተዳደሪያ መሬት ነበረው። አብዛኛው በአጼ ምኒልክ የተሰጠ ሲሆን ቀሪው ደግሞ በመንግስት በንግሥት ዘውዲቱና በቀዳማዊ ኃይለ ሥላሴ ስልጣን የተሰጠ ነበር። ደብሩ መምህር ይተዳደራል። የማዕረግ ስሙም መልአከ ነገሥት ይባል ነበር። ይህ ጽሑፍ የተገኘው መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከራሳቸው ፔጅ ላይ ነው።